እኔ የራሴን ህይወት መጀመር የለብኝም ነው? እናንተ የምትፈልጉትን ሰው ነው ማፈቅረው ማለት ነው? እኔ እናንተ ከምትፈልጉት ሰው ጋር ነው የምሆነው። እኔ የምፈልገውን ሰው መርጫለሁ አይደል? እቺ ልጅ ደግሞ የሆነ ነገር እንድትሆን እኔ አልፈልግም። ልትሄድ ነው? አዎ ነገራትን ጀምር። ለምንድን ነው የመጣሽ? አሚር ታረቅ። ምን እየተፈጠረ ነው? ምን ተፈጠረ? ምንድን ነው አሚር? ምን እየሰራችሁ ነው? እናንጣ ሲልክ ተጎድታለች። ጭንቅላቷ መቷታል ስትወድቅ። አልመጣም። ምን ነው ደህና ነሽ ብሎኝ ነበር ትናንትና። እኔ ግራ ገባኝ እኮ እናንጣ። እቺ ልጅ እንደዚህ እያበደች እንዴት ነው? ስትረጋጋ ተመልሰን እንመጣለን። አሁን ግን መጣት አለብን። ኧረ እቺ ልጅ ጤነኛ አይደለችም። በአለ አንድ ነገር አድርጉ። አሚር እኔ ጤነኛ ነኝ። አሚር እኔ ወላሂ ጤነኛ ነኝ። ጤነኛ ብትሆኝ ማለት ዘተረቂ አሚር ወድካለሁ ና ቤቲ። እኔ የራሴን ህይወት ጀምሬያለሁ። ልክ በቃ እኔ አንቺ እኮ ያኔ ስትነግሪኝ እኔ ቆርጦልኛል። በቃ ትቻለሁ እኮ በቃ እኔ ደግሞ አሁን የራሴን ህይወት የምጀምርበት ሰዓት ነው። የራሴን ህይወት የምጀምርበት ሰዓት ነው። የራሴን ህይወት ደግሞ ሲጀምር እችልሽ ከየት ነው ያገኘኋት? እኔ ባልወዳት እንኳን እሷ ትወደኛለች። እሷ ብትወዳ አንተ አትወዳትም አይደል? ለምንድን ነው ማልወዳት? እሱ ይወደኛል። እወድሽም ምን ነው ይወደኛል። እኔ እኮ በምን ላረጋግጥልሽ አልኩሽ? ንገሪኝና ላረጋግጥልሽ። ተመችቶት ነው አዲሱ ፍቅር። በቃ ሂዱ እየነገርኩህ እኮ ነው። ስትወድቅ ጭንቅላቷን መታታል አይደል? መረዳት ያቅታል። ቆይ ዶክተር እንደሚሆን ቁጭ በይ እንጂ ውረጅ። እሺ ተረጋጊ። ምድር ይሻለሽ ቤቲ አልችልም ባላ እሺ በቃ ነገ ተመልሰሽ አይመጣም። እዚህ ጋር ብቻ ልጅ የሆነ ነገር ብትሆን ጥፋተኛው አንተ ብቻ ነው። ምንድን ነው ጥፋቴ? እኔ አዲስ ህይወት መጀመሪያ ሲጀምር አዲስ ህይወት መጀመሪያ የለብኝም። ምንድን ነው እያስመሰልክ ያለሁት? ሙባሪክ ሂድ በቃ ሂድ። ሰኪና ምንድን ነው እያስመሰልኩ ነው? ትወደኛለህ አይደለ? ነገራቸው እንደሚወደኝ ነገራቸው ትዋደዳላችሁ አይደል? ሂዱ በቃ ሂዱ በቃ። ኧረ ረገጠችኝ። ናውጣ ኧረ እቺ ልጅ ኧረ ውዝ ላይ ነሽ ጠረች። ጀመር እስካሁን ምንም ጥሩ ነገር ላይ አይደለች። ምንድን ነው የሆነችው ሰኪና? ምንም ዶክተሩንም ማግኘት አለብን፣ ማዋሃብም አለብን። ምን ማድረግ እንዳለብኝ አላውቅም ወላሂ። እኔ እቺ ልጅ ምንም የጤነኝነት ምልክት እየታየኝ አይደለም።